ውዶች እንዴት አደራችሁ? እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ ወይ? ሁሉ ሰላም ሁሉ አማን ነው ወይ? እኔ ያለው ክብር ይስፋ ለመድኃኒዓለም ሁሉ ሰላም ነው። እንደው ዛሬ ምን ልመልስ ነው እያችሁት ኬኩ እንዳረረብኝ ማለት ነው። እናቷ ቤት ልትወስደው። እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ ወይ? ስሬታ ብዬ አሳርሬው ቁጭ አልኩ ማለት ነው። ላይ ሙን ኬክ ነበረ። አሁን እንግዲህ እንዴት እንደምታደርገኝ ፈጣሪ ይወቀው። እንጃ ብቻ። እንዴት ናችሁ? ደህና ናችሁ? ሰብስክራይብ ሸር እያደረጋችሁ አበረታቱ። ምቶቼ፣ ቤተሰቦቼ፣ እህቶቼ፣ ወንድሞቼ እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ? ሰላማችሁ በዘት ትረፍረፍ ይበልኝ። ክረምቱስ እንዴት ያዛችሁ? እንዴት ናችሁ? እንኳን አደረሳችሁ ለመላኩ ለቅዱስ ገብርኤል ለወራይ በዓል። ቅዱስ ገብርኤል በያለንበት ይጠብቀን፣ ሀገራችንም ሰላም ያርግልን። ሙስሊም እህቶችም ደዋ ክርስቲያኖቶችም ጠላት አርጉ ሀገራችን ሰላም እንዲሆንልን ማለት ነው። እና የኔ ውዶች ይሄን ይመስላል። ወይኔ እናት ያሳርባለሁ። አይኗን ሸፍነው እንጂ ዛሬ ገብርኤል አይኗን ሸፍን ያርግልኝ እንጂ አሯል። ማርያም ኮደሌም አሯል። ተንስቶ በኩል ታያቸዋል ብዬ ተስፋ አለኝ። ጉድ ፈላ ዛሬ ብቻ። እና እንዴት ናችሁ? ደህና ናችሁ ወይ? ውድ ቤተሰቦች፣ እህቶች፣ የኔ ውዶች፣ የኔ ማሮች ማለት ነው። እና ይሄን ይመስላል ዛሬ ገብርኤል ነው። ዳቦ በዳቦ ፈንታ ኬክ ነው። እንግዲህ ሀገራችን ስንገባ በስነ ስርዓት እናከብረዋለን ማለት ነው። እንግዲህ እና እንዴት ናችሁ? እንዴት ይዟችኋል? ዩቱቡስ እስቲ አስተያየታችሁን ኮሜንት ጣፉልኝ የኔ ውዶች። እንደዚህ ካሰራ ያለው ዛሬ መሯል ማለት ነው። እና እንዴት ናችሁ? እንዴት ይዟችኋል? ዝናቡስ የቤተሰቡን ዝናብ እንዴት አረጋችሁ? የበረታችሁ ነው? ዛሬ ደግሞ ተመስገን ነው። መስከረም ምን መስሏል? ትናንትና ተትናንት ወደችን 3 ቀን ሐምሌ ማለቂያውና ነሐሴ መግቢያው ላይ አላል እንደዛ ሆኖ ነው የሰነበተው። ዛሬ ግን ደግሞ መስከረም ይሌልጣው እንደዛ ሆኗል ማለት ነው። እንደዚህ ያለ እንጀራ ይስጠን፣ ሰራነውን ረድኤት በረከት ያወርድልን የኔ ውዶች። ሀገራችንን ሰላም ሆኖልን ደግሞ በዚህም ደግሞ ያለን ጦርነትም ወዲያ ብሎልን ሀገራችን በሰላም ገብተን በሰላም ለመኖር ያብቃን ማለት ነው። እና ውዶች የኔ ድምቀቶች ይሄን ይመስላል። ሞያን እንግዲህ እውልኝ የት ደሽ ነው እንደዚህ ያረግሽው ስትለኝ፣ ያው እንግዲህ እነሱ ትንሽ ነገር ነው የሚበቃቸው። ይህን ይመስላል እንግዲህ ትንሽ አረር ብሏል። ማርያምን ከላይ ሲው አልበሰለም፣ ከስር አሁን እንደዚህ እንትን ብሏል ማለት ነው። ትንሽ ቆየት ባለውማ ይኸው ከስሮ ነበር። ይህን ይመስላል። በጣም ያምራል። ግን የላይሙን ኬክ ነው ማለት ነው። ጃዙን ዱቄት አይደለም። እና ውዶች የኔ ማሮች ይሄን ይመስላል። አበረታቱኝ የኔ ውድ ነገሮች። መላኩ ቅዱስ ገብርኤል ደግሞ የልባችንን መሻት ይሙላልን፣ ሀሳባችንን የሚያሳካልን፣ የያዝነውን ረድኤት በረከት አወርዶ ደግሞ ሀገራችን ገብተን እንደዚህ ሆነን ነበር እንደዚህ ሆነ ለማለት ያብቃን ማለት ነው። ይሰማል እሱ ቅዱስ ገብርኤል ሰሚ ነው። ያላችሁበት ንገሩት። ሁሉም ነገር ማስተካከል ይችላል፣ ከእሳት ያወጣል። እና ይሄን ነው የምላችሁ የኔ ውዶች። እንግዲህ የዛሬው ኬክ ይሄን ይመስላል። ፋጡማዬ ያው እንግዲህ ካሰብ ወደ እንትን ተቀየረችብኝ። ያው እንግዲህ ተቀያይራለች። የባሰ ደግሞ ዛሬ እንዴት ይሄን ይዤው ልሄድ ነው እናቴ ላይ ምናምን ታለች። ማፊ ሙሽክላ ካለኝ ፋሲካ ሲገደብ ፍሬዘር ላይ ፍሪጅ አስቀምጬ ፋሲካ ሲገደብ ነው ይበላል። ችግር የለውም አትቆርቆሪ እላታለሁ ማለት ነው። እና ውዶቼ ይመስላል። አበረታቱ፣ ሰብስክራይብ አስደርጉኝ። አሁን ትርፍ ያላችሁም አስደምሩኝ። ባይሆን 2-3 ሺህ ብገባ አሪፍ ነበረ፣ ግን ችግር የለውም። እና ስለምታበረታቱኝ ከጎኔ ስለሆናችሁ በጣም ነው የማመሰግነው። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ የኔ ልዩዎች ማለት ነው።
የኔ ያለ የተወች በእናንተ ላይ ነው። ሰዓቴ እንዲሞላልኝ እዚህም ደረጃ ማለት የእናንተ ፍቅር የእናንተ ትብብር ነው እስካሁንም እንድቀጥል ያደረገኝ ማለት ነው። እና በጣም ነው የማመሰግነው። የልባችሁን መሻት የዘብሩ ገብርኤል ይሙላላችሁ፣ ሀሳባችሁን ያሳካላችሁ፣ ያሳካልን የሁላችንም ማለት ነው። ከመዳም ሽንት ቤት አወጥቶ ከመዳም ኩሽና ወጥቶ ደግሞ ቤታችን አገራችን ገብተን የምንልበት ድካማችንን የምናዳምጥበት ቀን ቅርብ ይሆንልን። የኔ ውድ ነገሮች ስለምታበረታቱኝ በጣም ነው የማመሰግነው። ኑሩልኝ የእኔ ድምቀቶች እና ሰብስክራይብ ሸር እያደረጋችሁ አበረታቱኝ ማለት ነው። ማሮች ውዶች፣ የኔ ውዶች ማለት ነው። ለልጆቻችን፣ ለቤተሰቦቻችን፣ ለእናት ሀገራችን ለናፈቀችን በሰላም ያስገባን ነው የምላችሁ የኔ ውዴ። እና እዚህ ላይ ያበቃል ቪዲዮ። እንግዲህ ልውሰድላት ሰዓትም እየደረሰ ስለሆነ እላችኋለሁ ውዶች።